ብሎ ተነስቶ ሽምግልና ይላክም ብዙ ነገር ያስፈልጋል አይደለ? ነገር አታፈራኝ ነገር አታፈራኝ በቃ ተረድተሽኛል። ግን አሁን ሽምግልና ይላክም ካልሽ በቃ እናውራበት። በቃ ግልጽ እናውራ። እንዲህ ካመንሽበት ንገሪኝ። አምነሽበት ከሆነ ንገሪኝ። የምትፈልጊው ከሆነ ንገሪኝ። እኔ ጊዜው አይደለም አሁን ብዬ ነው ማምነው። እሺ ካልሽ ችግር የለብኝም። ማድረግ ያለብንና መዘጋጀት አለብን። ከመሬት ተነስቶ ነገ ሄዶ ሽምግልና ይባል አይደለ? አይ ነገር ግዴታ መሆን እኮ የለበትም እኮ በቃ አንቺ አሁን ሽምግልና ፈለኩት። እኔ አሁን መጀመሪያ ማርገዝ የፈለኩት እኔ ምን አንቺ ማስረገዛች ስለማች መንካት አልፈልግም። በቃ ጊዜው አይደለም ነው መንካት አልችልም። እሺ አንቺ ሴትዮ ጤነኛ አይደለሽም እንዴ? ቢያንስ በእኔ በወንድነት እኮ ነው እንትን እያልሽኛለሽ። አይ መንካት አልችልም ማለት አይ አንቺ መንካት አልፈልግም ማለት በቃ እኔ አግብቼሽ ነው ሁሉንም ነገር ማድረግ የምፈልገው ከአንቺ ጋር እኮ አግባኛው። ታዲያ ሽማግሌ ላክ እንዴ? አሁን ግዴታ መጋባት አለብን? በቃ ይሁን። ዝም ብለሽ ተነስተሽ እንጋባ ምናምን ማለት ጀመር አይደለም። ምን ዝም ብዬ ተነስቼ አይደለም ጋሽ ስላለኝ ነው። ከዛ ደግሞ አርግሽ ነው መላክ የምፈልገው ሽማግሌ እኔ በጣም ይቅርታ እግዚአብሔርን የኔን ቤተሰብ የኔንቺን ቤተሰብ እኔና አንቺ መሀል እንዲገባ አልፈልግም። እንደዛ ነው ይቅርታ እንዲሰልሽ። ምክንያቱም የኔ ቤተሰብ አይደለም የኔን ቤተሰብ የሚሆን የሴት ልጅ ቤተሰብ ግዴታ ነው ሽማግሌ ላኩ ማለት አይቀርም እኮ። መላካችን እኮ ኬት ይቀራል? ግዴታችን አይደል እንዴ? እና ታዲያ ግዴታው መሆን አለበት እንዴ? ስንት ነገር አወራን አይደለም? እንትኑን እኮ ነው እያልኩሽ ያለው እኔ። ይኸው ሃይሚ አይ ሲሪየስ ማርያም እኔም ህይወት ላይ አንቺ ስሜታዊ እንኳን አይደለም ሃይሚዬ ስሚ። አይ እንግዲህ በቃ እንዳስገድድህ አታድርገኝ። ምንድነው የምታስገድድ? ያስገድደሽ ምን ልደፍሪ ነው እንዴ? እና ታዲያ እንደዚህ ከሆነ ይቀርላል እንዴ? ምን ልደፍሪኝ? አስገድደሽ ምን ልታስወልቂኝ ነው? አቅም ካለ አንቺ